ብሬኪንግ በኢራንና በአሜሪካ መካከል ይደረጋል የተባለው የተኩስ አቁም ስምምነት ዛሬ እንደሚፈረም ዶናልድ ትራምፕ አሳውቀዋል። ዶናልድ ትራምፕ ይህንን የተናገሩት ለፎክስ ኒውስ ሲሆን ይህንን በሚናገሩበት ሰዓት ግን በኢራን በኩል እንኳን አይደለም ድርድር መፈረም ይቅርና ተደራዳሪዎችንም ላለመላክ ውሳኔ ላይ መደረሱ እየተነገረ ባለበት ሰዓት ነው። እስካሁን ድረስ በኢራን በኩል ምንም ኮንፈርም የተደረገ ነገር የለም። እንደውም በኢራን መንግስት ያለው አቋም ተደራዳሪዎች ላለመላክና ትራምፕ ሆርሙዝ ሰርጥን እስኪከፍቱ ድረስ ወደ ድርድሩ ላለመቅረብ ነው። በኢራን በኩል እስካሁን ድረስ ያለው ሬኮግናይዝ የሚደረገው የመንግስት አቋም ይህ ነው። ነገር ግን ኮንፍሊክቲንግ ሪፖርቶች አሉ። ፓኪስታን ኦልሬዲ ድርድሩ ተጀምሯል ብላ ከሰዓታት በፊት አሳውቃ ነበረ። ግን ዳይሬክትሊ ይሁን ሜሴጅ መላላኩ ይሁን ተገናኝተው ይሁን የታወቀ ነገር የለም። ምክንያቱም በኢራን በኩል አላክንም ተደራዳሪም አላክንም አንልክም የሚል ውሳኔ ላይ ደርሰናል የሚል አናውንስመንት ነው የተሰጠው በኢራን የውጭ ጉዳይ ሚኒስትሪ በኩል። ፓኪስታን ይህንን ማለቷ ኮንፍሊክቲንግ ስቶሪ ነው። ነገራቶች ኮንፍሊክት እያደረጉ እንደሆነና ፓኪስታን ሁለቱን ለማገናኘት የበለጠ ጥረት እያደረገች እንደሆነ የሚያሳየው ነገራቶች አውት ኦፍ ኮንትሮል እንዳይሆኑ ለመቆጣጠር ዳሜጅ ኮንትሮል ለማድረግ የሞከረችው ሙከራ ነው እየተባለ ያለው። ለማንኛውም ግን ዶናልድ ትራምፕ ዛሬ እንፈርማለን፣ ዛሬ ስምምነት ላይ እንደርሳለን፣ ፍርርሙም ዛሬ ይካሄዳል ብለው አሳውቋል። ይህንን ተከትሎ ኤቭሪባዲ ኢዝ ጎይንግ ክሬዚ። ነገር ግን ዶናልድ ትራምፕ በኢራን በኩል ምንም አይነት ኮንፈርሜሽን እስከሌለ ድረስ ኦር በአትሊስት በአደራዳሪዋ በኩል ምንም አይነት ኮንፈርሜሽን እስከሌለ ድረስ ዶናልድ ትራምፕን ማመን የሚከብድ ነገር ቢሆንም ግን አይ ገስ ዊ ዊል ሲ